እሺ ወደ ቀጣይ ቪዲዮ እንሄድና ቪዲዮ እናይና ሀሳብ እንሰጣለን ማለት ነው። ሮዛና ካዲር ይላል። ይሄ በቃ ፉል ፓኬጅ በለው በቃ ፉል ፓኬጅ ትዳር በለው በቃ። አነጋጋሪው ሰርግ የአሜሪካ ዜግነት ያላትንና የ55 ዓመቷን ሴት ያገባው የ25 ዓመት ወጣት በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ሴቷ ሮዛ ትባላለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገሩንና ጉዳዩ ጥያቄን መፍጠሩን በመመልከት ከድር ለጉዳዩ መልስ የሰጠ ሲሆን አፍቅሬሽ የቀኑብኝን አግብቼሽ እንደዚህ አስተረጉ በእናት በራሱ ማለት ነው። በጣም ያስታውቃል። ይሄ 55 ነው አይመስለኝ 75 ምናምን ነው የሚመስለኝ ሳስበው። የምር አስባችኋል? የፎቶ አስታዩ እኔ እንደዚህ መሰለኝ። እናንተን አላውቅም። እስቲ ሐሳባችሁን እስቲ ስጡልኝ ኮሜንት ላይ 75 ወይ 85 ይሄ ፓኬጅ ላይ በቃ እስቲ እናንተን ሐሳብ ስጡልኝ እስቲ ኮሜንት ላይ። እናንተ ምን የምትሉት እስቲ የፌር ነው እንዴ? እስቲ ኮሜንት ላይ ጻፉልኝ እስቲ። እሺ ይሄን ቪዲዮ እናያና ሐሳብ እንሰጣለን ማለት ነው። ስሚኝማ ወይዬ አለኝ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት ጨርቃቸውን ጥለው እስኪሄዱ ድረስ አፍቅሬሽ ነው ማረግሽ። እኔም አባት ጌታ ሆይ እናትና ልጅ ናቸው በለኝ። ጌታ አንተ ስርዓት ያዝ። ምን አንድ ፍሬ ልጅ ናት ሲጀምር። አንተ ማስሎንክ ነው የሰው ህይወት ውስጥ ጥልቅ ብለህ እንትን የምትለው እኔስ ነገር አልሰማ ብላችሁ አያችሁ አይደል? አንድ ፍሬ ልጅ ናት። ምን ነው ትልቅ ሰው የምትመስለው? ትልቅ ፈጣሪ ብቻ ነው እውነቱን ልንገራ። ትልቅ አይደል? ቅብቢት ምን አገባችሁ? ዝም በይውስ ምን አገባችሁ? ያገባ የኛው ነው መሳሪያው ሳይሆን ምትኩሻው ነው በቃ። ከዚህ በኋላ ግን ይመስላችኋል እናንተ? እኔ አይመስለኝም ግን እኔ አይመስለኝም ከዚህ በኋላ ኧረ 55 እኔ እንጃ እኔ አይመስለኝም። እስቲ እናንተ ያሳፍቱበት። እኔ አይመስለኝም። እኔ በኩል አይመስለኝም። እኔ በብር ምናምን የሆነ ነገር ካልሆነ በስተቀር እኔም አይመስለኝም። እስቲ እናንተ ያሳፍቱበት። እሺ ቀጣይ ቪዲዮ እናይና ቪዲዮ ላይ ሀሳብ እንሰጣለን ማለት ነው። እሺ ወደ ቪዲዮ እንሂድ። በእንዲህ አይነት መልኩ ሰጥተናል። ስሚኝማ ወይዬ አለኝ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም አፍቅሬሽ እኔ እናት ልክ ነው ማረግሽ። እኔም አባት ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል። ገና አስወልዶ ያከስላቸዋል። በርታ ወንድሜ። ምን አገባሽ? የት አባታቸው ወንድሜ? አንተም በርታ እህቴ፣ አንቺም በርቺ። እህቴ ደግሞ ዘረጠጥክ ብላችሁ ደግሞ ስሙን አጥፈው አሉ። ለማንኛውም የአብርሃምና የጋሽ ያዕቆብ የአብርሃምና የሳራ ያርግላችሁ። አሜን በሏል። እነሱም ተወት አደርጓቸው። ምን አለ እሱ አገባት ይሄ ነው በቃ። ነው እነሱ ማለት እሷ እንደዚህ ተበቃ ውይ ነው በቃ። ለምን ይባላል? ምንም አይባልም። ምንም ሀቢቢ ምን አንበዛ ያሉ እስቲ ከብዙዎቹ አንዱ ተቀሰለ ካንቺ ብዙ ነገር ነው። ምን አንድ ገዛኝ ልንገራቸው አለ። ከብዙዎቹ ብዙ ነው ማለት ነው በቃ። ከፓኬጅ ነው አይደለ? ከዛ ውስጥ ማለት ነው በቃ። ወይኛው ወይ ደግሞ ወይኛው የሆነ ነገር በቃ። እስቲ እናንተ ሐሳብ
አየህ እንክብካቤ እንዲህ ነበር። ይሄ ፉል ፓኬጅ ነው ብዬ ነበር። በቃ አሁን ፉል ፓኬጅ በቃ ሁሉ ነገር ያለው ማለት ነው። ፉል ፓኬጅ። ለዛሬ ይዤ የመጣሁት እነዚህ ነበር። ዩቲዩብ ቻናል ሰብስክራይብ፣ ላይክ ያድርጉት። በቀጣይ ቪዲዮ አሪፍ ቪዲዮ ይመጣሉ። ይመቻችሁ።